ሰላም የዲጂታል ቲዩብ ቤተሰቦች፣ ዛሬ በጣም ወሳኝ በሆነ ርዕስ ተመልሻለሁ። አሁን ባለንበት ጊዜ በ2026 ዓም ቢዝነስ ኖሮት ሶሻል ሚዲያ ላይ ንቁ ተሳትፎ ከሌላችሁ ንግዳችሁን በግማሽ እንደዘጋችሁት ቁጠሩት። በተለይ በኢትዮጵያ ኢንተርኔት ተጠቃሚ ቁጥር በከፍተኛ ሁኔታ እየጨመረ ነው። ደንበኞቻችሁ ስልካችሁ ላይ ናቸው፣ ግን ጥያቄው የትኛው ፕላትፎርም ላይ ናቸው እና እንዴት ማግኘት እንችላለን የሚል ነው። በዚህ ቪዲዮ አራቱን ዋና ዋና ማህበራዊ ሚዲያ መድረኮች ማለትም ፌስቡክ፣ ቴሌግራም፣ ኢንስታግራም እና ቲክቶክን ለንግድ እንዴት እንደምንጠቀም በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። ክፍል 1 እንጀምር። በፌስቡክ ፌስቡክ ግዙፍ የገበያ አዳራሽ ብሎ መውሰድ ይቻላል። በኢትዮጵያ አሁንም ትልቅና ብዙ አይነት የህብረተሰብ ክፍል የሚገኝበት መድረክ ነው። አጠቃቀሙን በተመለከተ የመጀመሪያው የግል ፕሮፋይል ሳይሆን ፔጅ ክፈቱ። ለቢዝነስ ፕሮፋይል መጠቀም ትልቅ ስህተት ነው። ፌስቡክ ፔጅ የተለያዩ ዳታዎችን ወይም ኢንሳይትስ ይሰጣቸዋል። ስንት ሰው አየው፣ ከየት ሀገር ናቸው የሚለውን ማወቅ ትችላላችሁ። በሁለተኛ ፌስቡክ ግሩፕ ከንግዳችሁ ጋር ተዛማጅነት ያላቸውን ትላልቅ ግሩፖች ተቀላቀሉ። ነገር ግን ገብታችሁ ማስታወቂያ ብቻ አትለጥፉ። ጠቃሚ መረጃ ስጡ። ለሰዎች ጥያቄ መልስ ስጡ። እምነት ስትገነቡ ሰዎች ወደ ፔጃችሁ ይመጣሉ። በዋናነት ፔድ አድስ የሚከፈልበት ማስታወቂያ ፌስቡክ ላይ በትንሽ ብር ወይም ዶላር ትክክለኛውን ደንበኛ ለይታችሁ ማግኘት ትችላላችሁ። ለምሳሌ አዲስ አበባ ውስጥ የሚኖሩ እድሜያቸው ከ25 እስከ 34 የሆኑና ስለ ፋሽን ፍላጎት ያላቸውን ሴት ወይም ወንድ ብቻ ታርጌት ማድረግ ይቻላል። ቀጥሎ ቴሌግራም የኢትዮጵያ ገበያ ማዕከል ብሎ መውሰድ ይቻላል። ቴሌግራም ለሌላው ዓለም መላላኪያ ወይም ሜሴጂንግ አፕ ሊሆን ይችላል። ለኢትዮጵያ ግን ትልቅ የገበያ ማዕከል ነው ወይም ማርኬት ፕሌስ ነው። ዳታ ቆጣቢ መሆኑ ትልቅ ጥቅም ነው። እንዴት እንጠቀም? ቻናል ወይስ ግሩፕ? ለቢዝነስ ቻናል ምርጥ ነው። እንደ ካታሎግ ያገለግላል። ምርቶቻችሁን በፎቶ በዋጋና በዝርዝር መረጃ ለመለጠፍ ይመቻል። ግሩፕ ደግሞ ለደንበኞች አገልግሎት ወይም ከስተመር ሰርቪስ እና ለውይይት ይጠቅማል። ጥራት ያለው ፎቶና መረጃ። ቴሌግራም ላይ ፎቶ ስላክ ጥራቱ አይቀንስም። ስለዚህ ምርቶቻችሁን ጥራት ባለው ፎቶ እና ከዛም በላይ አስፈላጊ መረጃዎች፣ ዋጋ፣ አድራሻ፣ ስልክ ጋር ለጥፉ። ደንበኛው ዋጋ ስንት ነው ብሎ መጠየቅ የለበትም። ሌላኛው ቦትስ፣ ለደንበኞች ፈጣን ምላሽ ለመስጠት ቦቶችን ተጠቀሙ። በተለይ ብዙ ተከታይ ካላችሁ ቦቶች ስራችሁን ያቀልላቸዋል። ሶስተኛው ኢንስታግራም ነው። ኢንስታግራም የምስል ዓለም ብሎ መውሰድ ይቻላል። ይህ የምስልና የላይፍ ስታይል ዓለም ነው። ፋሽን፣ ምግብ፣ ቱሪዝም ወይም ውበት ላይ የሚሰሩ ከሆነ ኢንስታግራም የግድ ነው። እንዴት እንጠቀም? ቪዥዋል ኳሊቲ ኢዝ ኪንግ የሚለውን ይወስዳል። እዚህ ጨለማ ወይም ጥራት የሌለው ፎቶ አይሰራም። ኢንስታግራም ላይ ለመሸጥ የምታቀርቡት ነገር የሚያምር መሆን አለበት። ሌላኛው ሪልስ። አሁን ላይ ኢንስታግራም ሪልስን አጫጭር ቪዲዮዎችን በስፋት እያስተዋወቀ ነው። ከፎቶ ይልቅ ቪዲዮዎች አዳዲስ ሰዎች ጋር ለመድረስ እድላቸው ሰፊ ነው። ሶስተኛው ስቶሪ ነው። ያሉትን ተከታዮች ለማየት ይጠቅማል። አራተኛውና የአሁኑ ጊዜ ኮከብ ቲክቶክ ነው። ቲክቶክ የቫይራል ሞተር ብሎ መውሰድ ይቻላል። ብዙዎች ለጭፈራ ብቻ ይመስላቸዋል፣ ግን ለቢዝነስ ትልቅ እድል አለው። እንዴት እንጠቀም? አትኮሳተሩ። ቲክቶክ ላይ እንደ ቲቪ ማስታወቂያ መሆን አይሰራም። ቀለል ያለ አዝናኝና ተፈጥሯዊ ይዘት ያስፈልጋል። በወቅቱ ትሬንድ የሆኑ ድምፆችን ወይም ቻሌንጆች ከንግዳችሁ ጋር አገናኝታችሁ ተጠቀሙ። ስለ ምርታችሁ እያስተማራችሁ ማዝናናት። ለምሳሌ የፀጉር ምርት የምትሸጡ ከሆነ ፀጉር እንዳይበጣጠስ የሚረዱ 3 ምክሮች የሚል ቪዲዮ ሰርታችሁ በመሃል ምርታችሁን ማስተዋወቅ ነው። ስናጠቃልል እንግዲህ ሶሻል ሚዲያ ማርኬቲንግ የአንድ ጀንበር ስራ አይደለም። ትዕግስት ይጠይቃል፣ መማር ይጠይቃል እና ሞክሮ መቀየር ይጠይቃል።
ከነዚህ 4 መድረኮች የእናንተ ደንበኞች በብዛት የትኛው ላይ ናቸው? መጀመሪያ እሱ ላይ ትኩረት አድርጉ። ይህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ከነዚህ ስልቶች የትኛውን ሞክራችሁ ሰርቶላችኋል ወይም የትኛው ከበዳችሁ? ኮሜንት ላይ አስቀምጡልኝ። ለተጨማሪ የቪዲዮ ማርኬቲንግ ትምህርቶች ቻናሉን ሰብስክራይብ ማድረግ እንዳትረሱ። መልካም የሥራ ጊዜ። ቻው።